ከባድ ስለሆነ ሱረቱና الناس ማለት ሰዎች ማለት ነው የመጀመሪያው ጉዳቱ ዱንያ ላይ ብቻ ቀሪ ስለሆነ ቁል አዑዙ ቢረቢል ፈለቅ አዑዙ ያለው ቢረቢል ፈለቅ ነው እዚህ ደግሞ ቁል አዑዙ ቢረቢል ናስ መሊኪን ናስ ኢላሂን ናስ ተደራረበ من شر الوسواس الخناس አለ ተጠበቃለሁ የተባለው ከሸይጣን ስለሆነ የሸይጣን ደግሞ ልብ ውስጥ ገብቶ ውስጥ አድርጎ መንገድን ስለሚያስት ቁል ብለህ በል አዑዙ ተጠበቃለሁ ቢረቢና የሰዎች ጌታ ፈጣሪ አስገኝ በሆነው አላህ መሊክና የሰዎች ንጉስ በሆነው አላህ ኢላሂና የሰዎች አምላክ በሆነው አላህ ከምን من شر الوسواس ጎትጓች ከሆነው ሸይጣን ተንኮል الخناس ተደባቂ ከሆነው خناس يخنس እንዴት عند سماع ذكر الله ለምሳሌ አዛን ሲባል ይበራል ከዛ አካባቢ ይቀርባል እስከ ኢቃም ድረስ ኢቃም ሲባል አሁን ደግሞ ይሸሻል له ضرات ፈሱን ያድረጠረጠ ነው ይሸሽ ስለዚህ ቁርአን የተቀራበት ቤት በቢስሚላህ የተከፈተን በር አይገባም ወደ ቤቱ አይከፍተው هكذا خناس ማለት ሱረቱ ተክዊር ላይ አይተናል የሚደበቅ የሚመጣ ማለት ነው ተደባቂ እንደገና መጭ ሆነ ብክልም የሚል الذي ከዛ ይወስውሱ في صدور الناس የሰዎች ልቦና ውስጥ ገብቶ የሚጎተጉት ከሆነው ከሸይጣን ይህ ሸይጣን ግን ሁለት አይነት ነው من الجنة ከጋኔን ሸይጣንም والناس ከሰው ሸይጣን አለ የሰው ሸይጣን አለ አዎ وكذلك من ይላል አላህ وكذلك جعلنا لكل نبي عدوا شياطين الإنس والجن يوحي بعضهم إلى بعض زخرف القول غرورا إلى يتشلال مقالا عند سو بيتامم لمن مصحف ገላጭ ጋር ተወስጂው ለምን ከሌ ጋር ተወስጂው ታመመኝ ትይያ አረብ ወከልሽ ተቆጥቶብሽ ነው ብታርጅለት ይላል ስለዚህ ጨሌ አቴቴ አድባር አውጋር አያቱ ያገሪቱ ቁጥ ደራሽ